ኢትዮጵያ ሟታል ነው የሚለው በኢትዮጵያ አቆጣጠር 1960ዎቹ አካባቢ ኢትዮጵያ ሀገራችን በብዙ ችግሮች በተወጠረችበት ወቅት ጃንሆይ ከልጅነታቸው ጀምሮ አብሮ አደጋቸው ከነበሩት ከራስ ምሩ ኃይለ ሥላሴ ጋር በጃንሆይ ታላቁ ቤተ መንግስት አብረው ተቀምጠው ሳለም የጃንሆይ ፊት መልክና አኳኋናቸው አላማራቸውምና ጃንሆይ ምን ሆነዋል በሰላም ነው ፊቶ ተቋቁሯል ቢሏቸው ጃንሆይም ጤንነት አይሰማንም አሞናል ሲሏቸው ራስ ምሩ ኃይለ ሥላሴ እንቅልፍ የነሳቸው ነገር የጃንሆይ ህመም ሳይሆን የሀገራቸው የየለቱ ሁኔታ ነበርና ጃንሆይ እርሶ ብቻ ሳይሆኑ ኢትዮጵያም እኮ አሟታል ሲሉ የሀገሪቷን ችግር ህመም በጥበብ ነገሯቸው ይባላል። አዎን እውነት ነው። በዛሬው በዚህ ዘመን ለሃይማኖት አባቶቻችን በየቦታ ለሚመሩን ሁሉ የሚነግርልን የሚያሳስብልን ትልቅ ሰው አጣን እንጂ በእርግጥ አሞናል እኛ ኢትዮጵያውያን። የኢትዮጵያ ህመም ደግሞ የሁላችንም ህመም ነው። የኢትዮጵያችን ደስታ ደግሞ የሁላችንም ደስታ ነው። ወደንም ጠላንም ህመማችንም ደስታችንም ከሀገራችን ጋር ከወገኖቻችን ጋር የተያያዘ ነው። አሁን ግን ኢትዮጵያ ሊያውም በችግር ምክንያት ችግር አስገድዷቸው ቆሻሻን ተደግፈው የሚኖሩ ንጹሃን ልጆቿን በቆሻሻ ተቀብረውባት ሞተዋልና ሐዘን ላይ ነን፣ ህመም ላይ ነን። አሁን በዓለም ጸባይ ከሐዘን በኋላ መጽናናት እንዳለ እናውቃለን። ከህመም በኋላ ፈውስም አለን። የኛ ሐዘን ግን የኛ ህመም ግን ማቆሚያ ያለው አይመስልም። በተለያየ ምክንያት በየጊዜው ዜጎች እየሞቱ መሆናቸው ስናይ ስንሰማ በእርግጥም ኢትዮጵያ አሟታል እንላለን። ያንዳችን ሐዘን ለሌላችን ሐዘን ካልሆነ ራስ በራሳችን መተዛዘን ካልቻለን በእርግጥም ኢትዮጵያ ታማለች። የሚያጽናና ሃይማኖት መሪ፣ የሚያስተምር ካህን፣ የሚመክር ሽማግሌ፣ የሚያስታርቅ ትልቅ ሰው አጣ ኢትዮጵያችንና እኛ ታመናል። ከሀገር ቤት እስከ ውጭ ሀገር እየተነካከስን አገር ያልቻለው ጸባያችን በውጭ ሀገርም መሳቂያ እያደረገን መሆኑን ስታዩ ስትመለከቱ በእርግጥም ኢትዮጵያ ታማለች ትላላችሁ። አሁን የራሳቸውን እንጂ የኢትዮጵያን ህመም አልተረዱምና ነጋሪ ያስፈልጓቸዋልና እኛም እንናገራለን። አገራችን አሁን ህመም ሐዘን ላይ ናት። ህመሟን የሚፈውስ ከሐዘኗ የሚያጽናናት የአገር የሃይማኖት መሪ ሽማግሌ ትልቅ ሰው ትፈልጋለች። ኢትዮጵያ ከህመሟ እንድትፈወስ ካስፈለገ ራስ በራሳችን መበላላታችንን፣ መወቃቀሳችንን፣ መዘላለፋችንን ዘራፍ ማለታችንን ትተን በጾም በጸሎት በምህላ መፍትሄ ወዳለ ወደ አምላካችን እንመለስ። ሐዘኑ ለቅሶው ሰቆቃው በቃችሁ ይለን ዘንድ ወደ እርሱ እናመልክት። ይሄው ነው ያለው መልእክት። እንግዲህ ጥሩ ነገር ይመስለኛል ብዬ ያቀረብኩት አሞናል የሚል ነው እኔ የወሰድኩት ያየሁት። ታመናል፣ ጤነኛ እንመስላለን ስንሄድ አስተሳሰባችን ሁላችን ውስጣችን ያለው እርስ በርስ መባላታችን ራሱ የህመማችን ምልክት ነው። አገር ቤት ውጪ ባለንበት አንቶኩ መባላት ይሄ ህመም አይደለም ወገኖች፣ መታመም አይደለም። ኢትዮጵያ ማለት እኮ ህዝቦቿ ናቸው። ህዝቦቿ ጤና ካጡ እኔና እናንተ የምንባላ ከሆነ ታመናል፣ ኢትዮጵያ ታማለች ብለው እዚህ ላይ ራስ ዳሽን ተራራ ወይ አባይ ወንዝ ወይም የሰሜን ተራሮች ወይም ደግሞ የላሊበላ ሐውልቶች አይደለም የታመሙት። የታመምነው እኛ ነን ሰዎች። ኢትዮጵያ ምልክቷ መለያዋ እኛ ሰዎች ነንና ስለ ኢትዮጵያ ስናወራ ህዝቦቿን አማራው፣ ኦሮሞው፣ ጉራጌው፣ ትግሬው፣ ወላይታው፣ ጋሞ፣ ጎፋው፣ ሁሉ፣ ኮንታው፣ ጋምቤላ፣ አኝዋሩ፣ ሸኮ፣ መዠንገሩ፣ ጋምቤላው፣ ቤኒሻንጉሉ፣ ሁሉም ሶማሌው፣ አፋሩ እነዚህ ተደምረው ኢትዮጵያ የምትለው ስም ሰጡት። ከመሃል አማራውን ብትመዘው ኢትዮጵያ የሚለውን ነገር አታገኝም። ከመሃል ትግሬውን ብትመዘው ኢትዮጵያ የሚለውን አታገኝም። ከመሃል ኦሮሞውን ብትመዘው ኢትዮጵያ የሚለውን ስም አታገኝም። ወገኖች የምንፋቀር እንመሳሰላለን፣ ግን ውስጣችን ይባላል፣ እንበላላለን። በየት በኩል ነው ፈጣሪ የሚያየን ታዲያ? ውስጣችን ፍቅር ከሌለው እርስ በርሳችን መግባባት መስማማት ካልቻለን ይሄው እየተናከስን 25 ዓመት ሊያልፈን ነው። የአንድ ልጅ እድሜ አድጎ ዩኒቨርሲቲ ጨርሶ የሚወጣበት እድሜ ላይ እኛ ኢትዮጵያውያን ግን እየተባላን ነው። መባላታችን ውጤቱ ደግሞ ንጹሃን ዜጎቻችን በተለያየ ምክንያት ሲሞቱ በአገር ቤት እንሰማለን። በግጭት ይሞታሉ። ይሄው ደግሞ ቆሻሻ ስር ተኝተው ምንም ማያውቁ ምስኪን መንዱባን
ቆሻሻላቸው ላይ ተከምሮ እዛው የሚቀበሩበት ሁኔታ ወሰናል። መካከላችን ፍቅር ማጣት ፈጣሪ ፊቱ እንዳያዞር ነው ወደኛ ያደረግነውና የሚያስፈልገን ፍቅር ነው፣ ማስመሰል አይደለም፣ መወሻሸት አይደለም፣ አንዳንዱ መክሰስ አይደለም፣ አንዳንዱ መሸነጋገል አይደለም፣ አንዳንዱ መካድ አይደለም፣ አንዳንዱን መጥፎ እስኪደርስበት ድረስ መስራት መቻል ማለት አይደለም። ወገኖች በመካከላችን ያለው የኛ መበላላት ይመስለኛል ለዚች ሀገር ትሩፋት ይወለመጣ ትሩፋት በቀር ለማየው ትሩፋት ፖዚቲቭ አባባል ቢሆንም የውስጥ ፍቅርና አንድነት ማጣት ግን ሀገራችን ላይ ምስኪኖች ምንም የማያውቁ ሰዎች እንዲሞቱ እድሉ ሰጥቶናል ብዬ ነው የማስበውና እቺን ሀገር ያኖራት እግዚአብሔር ነው። እቺን ሀገር ጠብቆ እስከ ዘላለም ያስቀመጣት ሺዎች ዓመታት ያኖራት እግዚአብሔር ነው። መንግስታት በሌሉ ሰዓት እኮ ኢትዮጵያ ህዝብ ኖሯል እኮ ኢትዮጵያ ህዝብ እኮ ካለምንም መንግስት የኖረበት ጊዜ እንደነበረ እኮ እናስታውሳለን። ጨዋ ህዝብ ነው። ተከባብሮ መኖር ህዝብ ነው። መኖር የሚፈልግ ህዝብ ነው። የሚያበሳጨው መኖር እየፈለገ ሲሞት ያበሳጫል ሰው። ኑሮን እየተመኘ ባጭር ሲቀር ያናድዳል ሰው። ውስጡን ይበላል፣ ያንገበግባል። ስለዚህ እኔ ወገኖቼ አገራችን ታማለች ብዬ ስነግራችሁ እኛ በሽተኞች ልጆቿ ስላለን ነው። አንዳችን ለአንዳችን የምንጠቃቀምበት የምንረዳዳበት አይደለም። መጎተት እኮ ነው ያዝነው እኮ መሰላል ላይ ሲወጣ ታቻለ ወደ ላይ ሂድ ብሎ እግሩን ወደ ላይ ከመግፋት ይልቅ እግሩን ይዘን ወደ ታች መጎተት ነው የያዝነው። ግን መሰላሉ ለሚወጣውም እግሩን ለጎተተውም አንጠቅምም። እኔም አንተም እናንተም አብረን የምንጎዳው በጋራ ነው የምንጎዳው። እስቲ አንዱ ይለፍለት፣ እስቲ አንዱ ወርልድ ባንክ ላይ ዳይሬክተር ይሁን፣ እስቲ አንዱ አይኤምኤፍ ላይ ዳይሬክተር ይሁን፣ እስቲ አንዱ ዩናይትድ ኔሽን ሴክሬታሪ ጀነራል ይሁን። ዩናይትድ ኔሽን ሴክሬታሪ ጀነራል ኢትዮጵያዊ ሊመጣ ነው የሚል ነገር ቢነሳ እርግጠኛ ነኝ ጦር ይዞ እንደሚወጣ እገምታለሁ። ለምንድን ነው እንዲወጣ እንኳን እግሩን የማንገፋው ወደ ላይ እንዲወጣ ከፍ እንዴ? ቢያንስ ዛሬ 60 70 80 ዓመት ወይ 100 ዓመት በኋላ የዛ ድርጅት ጀነራል ሴክሬታሪ የነበሩት ኢትዮጵያዊ ናቸው የሚል ስም እኮ አብሮ ይመጣል። አበበ ቢቂላን የምናነሳው እኮ ያኔ ኢትዮጵያዊ ነው ተብሎ ያ ገናና ስሙ በጃፓን በተለያዩ ሀገሮች ስሙ ስለተነሳ ነው። ኢትዮጵያዊ የሚለው አብሮ ስም ስላለ ነው። ስለ አበበ ቢቂላ ጃፓን ቶኪዮ ብትሄድ ሮም ላይ ብትሄድ የምትሰማው አበበ ቢቂላ እንጂ እኔና እናንተን እኮ የሚያቀር የለም። እስከ መፈጠራችን የሚያቀር ሰው የለም። አበበ ቢቂላን ግን ያውቁታል አበበ ቢቂላን። ለምን ማሸነፍ የማይቻለውን አሸንፎ አሳይቷቸዋል። የሚገርም ሁኔታ ተከጃቸው ወሰደውና ስለዚህ እኔ ወገኖች ምንድነው ለማስተላለፍ የምፈልገው ሜሴጅ ታመናል ነው። አትዋሹ። የሚዋሽ ጉዳይ አይደለም። በሽተኞች ነው ሁላችንም። ፍቅር አጥተናል። ባልና ሚስቱ ይባላል፣ ጓደኛ ለጓደኛ ይባላል፣ ወንድምና እህቱ ይባላል። ይሄ ጉዳይ ውጭ ሀገር አይደለም። አገር ቤትም ውጭ ሀገርም ተመሳሳይ መባላት ነው። ታዲያ በረከት ከየት ይምጣ? ከየት ታዲያ በረከት የሚመጣው? ጋቢና ነጠላ ለብሰን ቤተክርስቲያን ይዘን መቋሚያ ቆመን እንጸልያለን። ቀን ስንወጣ ግን እንባላለን መልሰን። ከየት ነው ታዲያ መባረክ የሚመጣው? እዛችው ንስሐ ገብተው ወጣ አፈር ድሜ ብላ ትለዋለህ ያ ሰው የመለሰ እዛ ጉድ መሴጁ እንኳን እግዚአብሔር ጋር ሳይደርስ halfway ያለ ኮን ስድብ መጥቶ እዛው አፈር ድሜ ያበላ ግማሽ ሰማይ ላይ እንኳን አልደረሰም። ጸለይቶ ጸሎት ጎበዝ። ደግነቱ አንድነት አለኝ ወይ ዋልድባ ገዳም ተወሽቆ የሚጸልይ አንድ ንጹህ አባት ስላለን እርሱን እያየ እግዚአብሔር በምህረቱ ይጠብቃታል ኢትዮጵያ። አንድ ሰው ስላለ 50 ሺህ አይደለም 60 ሺህ አይደለም አንድ ሰው ካለን በቂ ነው ብዬ ስለማምን፣ ስለዚህ በዛ ሰው እምነትና ትምክህት ኢትዮጵያ በእግዚአብሔር አይን አሁንም መከራዋ እንደማይበዛ እገምታለሁ፣ አውቃለሁ፣ አምናለሁ። ግን ትንንሽ ቅጣቶች አሉብን። አሁንም በምናጠፋት ጥፋት ልክ ትንንሽ ቅጣቶች እየተቀጣን ያለን ያ ቅጣት የሚሆኑን አይደለም ያለው ምንማ እንወስነው ድብዝባቸው እኛም አንዳንዱ መኪና አስባን ስለተነገደ ያስብ ነገ የሚበላውን ማስብ ነገ የሚበላውን ተስፋ ማድረግ ያለበት ቦታ ላይ ነገ ያችን መኪና በቀይራት ብሎ የሚያስብ ሰው ነው ያለው ነገር። እነዚህ ነገሮች ካልተቀየሩ እግዚአብሔርን ያያል ፍትሃዊ የሆነ እኔ ጠግቤ በልቼ ሳድር ከጓሮዬ ቆሼ እየበላ የሚያድር ሌላ ሰው እንደኖረ መገንዘብ ማይችል ሀብታም
150 ሰዎች ናቸው አይደለም እዚህ ቆሼ ላይ ቁጭ ያሉ ሰዎች 150 ሰዎች ናቸው። ተውት መንግስትን ሀብት ይዘህ እጅ ላይ ቁጭ አድርገህ ያለው ኢትዮጵያዊ ተብሎ በኢትዮጵያ ሀብት ላይ በዛ ምድር ላይ ሀብት ያፈረሰው ግን እያያቸው ሌት ተቀን የተንበላቀቀ መኪና እየነዳ ባጠገባቸው ያለፈ ግን መዝናኛው ይሁኑ መጽናኛው አላቅም ወይ ምን የተሻልኩ ነኝና ተመስገን ብትለው እኮ እግዚአብሔር አይሰማህም እኮ ለነሱ መልእክት አለውና እግዚአብሔርም ለነሱም እኩል ነው ላንተ ፈጣሪ እኩል የፈጠረ ጎዳና አደረውም ቤተ መንግስት ያለውም ዋሽንግተን ዲሲ ዋይት ሃውስ ውስጥ ያለውም ሰው እና መንገድ ላይ የወደቀው ዛሬ የሞቱት ወገኖቻችን በፈጣሪ ፊት እኩል ናቸው። ልዩነት የላቸው። ደግነቱ በዛ ላይ እኩል ነው። ስለዚህ ሀብታችንን እኩል ተከፋፍለን ወገኖቻችን ታድገን የምንኖርበት አገር ነው ኢትዮጵያ መፍጠር ያለብንና ወደዚህ ነው መሰራት ያለበት ያምናለሁ። ከዛ ውጪ ወገኖቼ የፍቅር ማጣት የኢትዮጵያን ችግር ይሄን ነገር እንመልሰው ነው። አለበለዚያ አንባረክም፣ አለበለዚያ አንለወጥም፣ አለበለዚያ እንዲህ እንደተጨቃጨቅን ከመካከላችን የሞትን ያልፋል ጊዜው ይሄዳል እኛው አለን። ስንት ጓደኞቻችን ነው ፓልቶክ ላይ ያለፉት? ስንት ወራጆቻችሁ ወገኖቻችሁ ከዚህ ፓልቶክ የምታውቋቸው ሰዎች የሞቱት? እንደዛ ያለፈን ነው የሚሄደው፣ ሳያልፍልን ያልፋል። ስለዚህ ይሄ ነገርን ማሰብ መቻል አለብን ብዬ ነው የምናገረውና ብዙ አልያዝባችሁ ያችን ጽሁፍ ለማቅረብ ፈዳልኩና እርሱ ምህረትና ፈውስ ቸርነትን ያምጣልን። ኢትዮጵያውያን ታመናል።